እዚያ ጥግ ላይ የተቀመጥከው ልጅ አቤት ቲቸር። ትናንትና ከመምህር ዳምጠው ጋር አይቼ ነበር። አባት ነው እንዴ? አዎ አባቴ ነው። በእውነት ይገርምሃል፣ አባት አስተማሪ ነበር። እንጃ እያ ነበር የሚረግጠኝ። ስፖርት ሊያሰራም እንኳን ይዞን ሲወጣ ኳስ ሳይሆን እኔን ነበር የሚያንጠባጥበው። የሚገርም ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን ክላስ ከቀረው ብቻ ነበር። አታዩም ፊቴን እንዴ ቲቸር? እና እኔን እንደ ዳስተር ልትጠቀመኝ ነው እንዴ? ምን አስቸኮለ? ለመሆኑ የቤት ስራ ሰርጋ? አዎ ቲቸር፣ ሁሉንም ሰርቻለሁ። እንዴት ልትደፍረኝ ነው አንተ? የቤት ስራ የምትሰራው ለመሆኑ ስንት ቁጥር ነው? 8 ቁጥር። ጭራሽ 8 ቁጥር ናውጣ ተንበርክ። እንዴ ቲቸር ምን አጠፋው? ዝም በል። አሁን ጥያቄ ጠይቃለሁ። አንድ ከተሳሳት እንደ በቆሎ ነው የሚፈለፍል። የጋና ዋና ከተማ ማን ናት? ጋና ዋና ከተማ አክራ። እሺ የማዳጋስካር? አንታናናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? አሳስተኝ ነው ቲቸር፣ አንድ አህጉር ነው። እሺ ነው በውስጥ ምን እያሰብኩ ነው? እንዴት ቲቸር? እኔ ጠንቋይ ቀልባለሁ እንዴ? በምን አውቃለሁ? እንዴት ታውቃለህ? አታነብማ። ስትራገጥ ነው የምትሉ። ንቀት መሆኑ ነው። የሚያነቡትማ ይመልሱታል። ተመልከት። ቤት እስኪ ዝም ብለሽ ምን እያሰብክ ነው? ሲሻል ደምጭ። እኔ እንጃ ቲቸር። ጎበዝ የኔ ጀግና። ስለ እኔ እንጃ እያሰብኩ ነበር። ባይሆን በኋላ ቢሮ ነኝና በደንብ አስረዳሻለሁ። እንደማስ ስለኔና ማለቴ ስለ ትምህርቱ። እሺ አንተ ተነስቃ። ቆይ እኔ ምን አጠፋው? ምን በላት መልስልኝ። ለመሆኑ ከክላስ ስንተኛ ነው የወጣው? ከትምህርት ቤቱ አንደኛ ነው የወጣሁት። ምን ይሻለኛል? ልጅ ይርቃት ወይ ምችል እንጂ እና አይመለከትኝ የሚምር አልባታ ናባ ደሞ ንገረው ለአባት በከዳዱ ብሎን ይብር ኤው ብብቲ ንረፍቶች ሲስተም ያላበራሽታል። አሁን ሲኮረክሩኝ ያለቅፋን እና አንዱ ለአምረክ ብብት ነምረክ